ሴቶች የማይቀርቡት እሱም ደግሞ የሚፈራቸው አንድ ሰው ነበረ። የሆነ ጫማ ሻጭ ጋር ይገባና ሴቶች እንዲቀርቡኝ የሚያደርግ አንተ ጋር ምን አለ ሲለው አንድ በጣም ውድ ጫማ አለ፣ እሱን ካደረግ ሁሉም ሴቶች ሲያዩህ ገና ፈገግ ይላሉ ይለዋል። ያም ሰው ምንም ያክል ቢሆን እገዛለሁ ብሎ ገንዘቡን ሰጥቶ ጫማውን አድርጎ ይወጣል። ገና ከመውጣቱ ብዙ ሴቶች እያዩት ፈገግ ይሉ ነበር፣ ወንዶችም ሳይቀሩ። እንዴት ያለ ተአምር ነው አለ። ጭራሽ ደግሞ ትመጥናለች አትመጥንም እያለ ሴት መምረጥ ጀመረ። ትንሽ እንደሄደ የገዛ ጓደኞቹን አገኛቸው። ሁሉም ጫማውን አይተው እየተያዩ መሳቅ ጀመሩ። የሰጡት ግን አስተያየት አልነበረም፣ ይደብረዋል ብለው በማሰብ ድጋሚ ትቷቸው ወደ ቤቱ ሄደ። እንደገባ እህቱና እናቱ አገኙት። አሁንም በደንብ መሳቅ ጀመሩ። የሚስቁበትን ምክንያት ሲጠይቃቸው ባደረገው ጫማ ነበረ። ያደረገው ጫማ የሴትና ፒንክ ከለር ነበር። እና ምን ልል ፈልጌ ነው፣ ከመጀመሪያው ብትጀምር እዚህ ዓለም ላይ ካንተ ጥቅም የሚያገኙ ከመሰላቸው የትኞቹም ሰዎች አሳልፈው ይሰጡሃል። ሁለተኛ፣ በዚህ ዘመን ያሉ ጓደኞች ያንተ መጥፎ ነገር አይነግሩህም፣ ከጥሩ ነገርህ ላይ ግን ሁል ጊዜ እንከን ያወጣሉ። ሶስተኛ፣ የሳቀልህ ሁሉ ወዶህ አይምሰልህ፣ እየሳቀብህም ሊሆን ይችላል። አራተኛውና ወሳኙ ነገር ስላንተ ጥሩም ይሁን መጥፎ ነገር ቀጥተኛና ትክክለኛው ነገር የሚነግሩህ ቤተሰቦች ብቻ ናቸው። ይመችህ።